ወይዘሮ ሜላትን የሚያንጨረጭር ትልቅ አደጋ ተፈጠረ። አቶ መስፍን የሀንዬን አባትና ሀንዬን እቤት እስከሚያገግሙ ድረስ እዚህ ነው የሚሆኑ ብሎ ይዞ መጣ። አቶ ኖላዊ ሀንዬንና አሴርን እቅፍ አድርገው ልጆቼ ድኜላችኋለሁ አላቸው። ሁሉንም ነገር እሰማ ነበር፣ እናንተ የምትሉትን ነገር ሁሉንም እሰማ ነበር አሉ። አቶ መስፍን ታሪኩን ቀይሮ አቶ ኖላዊን የሀንዬን አባት እንዲሻላቸው ትልቁን አስተዋጽኦ አደረገ። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝዝት ይበል። አቶ መስፍን ሀንዬን እንድትከፋ አልፈልግም አለ። አቶ መስፍን በፍጹም ሀና ስትከፋ በጣም ይከፋኛል፣ ለምን እንደሆነ አላቅም አላት ሰላምዬን። እኔም እንደዛው ነው አባቴ፣ ሀና ስታለቅስ ሳያት ውስጤ በጣም ይረበሻል። እኔ ምን እንደሚሰማኝ ሁላ አላቅም። ምናልባች ደሟ ከኔ ውስጥ ስላለ ይሁን አላቅም አለችው ለአባቷ። አቶ ኖላዊ የሀንዬ አባት በጠቅልለው ወደ እነ ሰላምዬ ቤት ገቡ። የሰላምዬ እናት እኔ ለቅቄላችሁ እወጣለሁ ብላችሁ እዚህ ልታስታሙ ይዛችሁ ከመጣችሁ አለች። አቶ መስፍን አሁንስ አበዛሽው፣ እስከ ዛሬ የታገስኩሽ ለልጆቼ ስል ነው። ልጆቼ ምንም አይነት ጸብ እንድሰሙ ስለማልፈቅድ እና ተጣሉ የሚባል ነገር መስማት ስለማልፈልግ ነው ሁሉን ነገር የተውኩት። ከዚህ በላይ ግን የምታገዝሽ አንድም የለኝም። አንድ ነገር መስማት አልፈልግም ብሎ አስፈራራት። እያስፈራራህ መሆን አለበት። ይሄው ቤቱን ለቅቄልህ እወጣለሁ ብላ ልትወጣ ስትል ላስያያት። የሀንዬ አባት ታማሚ ናቸው፣ ከቤት ልትወጪ ነው። ይሄንን ካደረግሽ አንቺ እናቴ ልትሆኛችም። እናት እንደዚህ አትልም። እናት ለሁሉም የምታዘን እንጂ ይቺ ምስኪን ልጅ እየተፎካከረች የምታሰቃይ አይደለችም አለ ምላሴ። አሴር ጓደኛውን በጠና ደበደበው። አሁን ላይ ባፉና ባፍንጫው ደም እየመጣ በጣም ታሟል። ሆስፒታል ይዞት የሚሄድ እንኳ እስከሚያጣ ድረስ ከመስመር ውስጥ ወርውሮት ነው የሄደው። በእርግጥ ለሀንዬ ሁሉንም ነገር አሴር ነገራት። ሀንዬ በጊዜው ተቆጣች። ቢሆንም የት ነው እሱ ስትል ጠየቀችው። ደብድቤው ከየት እንደወደቀ አላቅም፣ ባፉና ባፍንጫው ደም እየወረደ ነበር አላት። በጣም ደነገጠች። እንዴት እንደዚህ ታደርጋለህ? እንዴትስ ትደበድበዋለህ? አለችው። ያንን ሁላ አድርጎሽ ደግሞ ስለሱ ድብደባና ስለሱ ነገር ትጨነቂያለሽ? ምንድን እያወራሽ ነው አላት። በፍጹም መደብደብ የለብህም። እሱም ይህን ያህል ከባድ ነገር እንደሆነና ፎቶና መስቀሉ ከባድ ነገር እንደሆነ ቢያቅ ኖሮ ሰርቆ አይሰጥም። ስለዚህ መስረቅ ደግሞ ከልጅነቱ ጀምሮ የተለመደ ነው። ይሄ ደግሞ ከባድ ነገር መስሎ ስላልታየው ነው። ስለዚህ በዚህ መንገድ ተከፍተህ እሱን ልደበድበው አይገባም ነበር አለችው። አሴርም ለሱ ማዘኑን ትተሽ አሁን ላይ ምን ማድረግ አለብን አላት። ምንም ማድረግ የምንችለው ነገር የለም፣ ምክንያቱም ሙሉ ንብረቴንና ሙሉ ነገሩን ወስዳለች። እሺ መስቀሉና ፎቶውስ የኔ እንደሆነ በደንብ አውቄ እነ ሰላምዬ እህትና ወንድሞቼ እንደሆኑ ገብቶኛል። ነገር ግን እንዴት ነው የምርመራ ውጤቱ ሊቀየር የቻለው? ይሄን በጣም ገርሞኛል አለችው ለአሴር። አሴርም ይህንንም እነዛ ፎቶና መስቀሉን አስልከው ያሰረቁት ሰዎች ይሆናሉ እንዲቀየር ያደረጉት። ስለዚህ እነዛ ሰዎች ማን ናቸው የሚሉትን በእርግጥ ተምቹን መጠየቅ ይኖርብኛል አለው። ተምቹን ደብድበህ መስመር ላይ ጥለኸው እንዴት ነው የምታገኘው? አሁን ቶሎ ብለህ ሂደህ ወደ ሆስፒታል መሄድ ካለበት ውሰደውና ከዚያ በኋላ እሱ ጤና ሲሆን ሁሉንም ነገር እናስተካክለዋለን። እኔ የሚያሳስበኝና ሲያስጨንቀኝ የነበረው የአባቴ ሕክምና ነበር። አባቴ አሁን ተሽሎታል። ስለዚህ ሌላው ነገር ሊቀር ሁላ ይችላል አለችው። አቶ መስፍን የሀንዬን አባት ወደ ቤት እንደሚያመጣውና ቤት እንደሚያስቀምጠው እስከሚሻላቸው ድረስ እዚሁ እንደሚቀመጥ ሲነግራት ወይዘሮ ሜላት ተንጨረጨረች። እንዴት በእኔ ላይ ይህንን ታደርጋለህ? ያለ ፈቃዴ የቤቴ ሌላ ሰው እንድታመጣ በፍጹም ልፈቅድልህ አልችልም አለችው። ያንቺን ፈቃድ የጠየቀ የለም። በጣም ተናዶ ትዕዛዝ አስተላለፈ።
ሰላምዬና ምላሴ አሁን ላይ ወይዘሮ ሜላትን አያናግሯትም። በእርግጥ ሰላም እንዴት ነሽ እናቴ ይሏታል። ከዛ ውጭ እንደ በፊቱ አብረው ቁጭ ብለው መብላትና ሌላ ነገር ማድረግ በፍጹም አቁመዋል። ምክንያቱም እናት አንቺ አይደለሽም፣ እናት በዚህ መንገድ ልታደርገው አችልም ብለው ስለተናገሩ እንደገና ደግሞ ወይዘሮ ሜላት ያደረገችው ነገር ትክክል እንዳላደለ ገብቷቸው ነው። ወይዘሮ ባዩሽ አሁን ላይ በጣም ተናዳለች። አንደኛ የሕክምናው እንዴት እንዲሻላቸውና ሙሉ ወጪውን እንደዚህ ሲደረግ ለምን አልደወልክልኝም ብሎ ዶክተሩን አነቀው። ዶክተሩም በድንገት ነው የሆነው፣ ይህንን ማድረግ ደግሞ ግዴታ ስላለብኝ አድርጋለሁ አለው። ወይዘሮ ባዩሽ ተናደደች። እርግብ አሁን ላይ ከቀን ወደ ቀን ነገሮች ተስተካከሉ ስላቸው አሁንም ከሀና ውጭ የሚታያቸው ነገር የለም። ምላሴና ሰላምዬ እየሮጡ ከእሷ ጋር ነው የሚሄዱት አለቻት። እልቅስ ምላሴን አንቺ እንደምንም ብለሽ መልካም ስብዕና አድርገሽ ወደ ራስሽ ለመመለስ ሞክሪ። የሰላምን ነገር ተያት። በልጅነቷ ጀምሮ ዝም ብላ ነገር ስለሆነች የሚሰማትና የሚያዳምጣት ሰው የለም ብላ ናቀቻት። አቶ ኖላዊ በጣም አሁን ላይ የተወሰነ ተሽሏቸዋል። ነገር ግን ዶክተሩ የወጋቸው መርፌ እንዳደነዘዛቸውና የተለያዩ ነገሮችን ለማንቀሳቀስ እንዳልረዳቸው ይናገራሉ። ምክንያቱም ዶክተሩ አሁን ላይ ተፋጣኝ ብሎ አፋጥኖ ሀና ቃል ገብታ እና እንድትለምናት ወይዘሮ ሜላትን አሁንም መላልሳ እንድትለምናት ስለፈለገች ነበር ከዶክተሩ ጋራ ሕክምናውን እንዳታካሂድ ብላ ያለችው። በእርግጥ ልጇ እንደሆነችና ይህን ኩላ በደል ያደረሰችባት የገዛ እናቷ እንደሆነች ስታቅ ምን እንደሚውጣት ያንን አብረን የምናይ ይሆናል። አሁን ላይ ሀንዬ ከነሱ ጋራ ልጃቸውም ሆነች አልሆነችም አብራቸው ልትኖር አትችልም። ምክንያቱም እሷ አባቷና አባቷ ነው፣ ጓደኛዋን፣ ቤተሰቧም። ውድና የተከበራችሁ የቻናል ቤተሰቦች ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለነበረኝ ቆይታ አመሰግናለሁ።